ግን አንተ ምን ብትባል ነው የሚገባው? ምን ይሻላል ግን? ደግሞ ምን አደረኩ? ማሚ እንደምትመጣ ለዛች ርኩስ ለምን እንደነገርካት? እኔ የት አግኝቼ ነው የምነግራት? ብትነግራት ማን ይመጣችሁ? ያምሻል መሰለኝ። ልትዋሸኝ እንዳይሆን ብቻ። ቆይ ለምን ዋሻለሁ? የት ነው መጣች ያልሽው? ሌሊት ነው ኤርፖርት የመጣችሁ። ቆይ አንዴ፣ ማሚ ሄደች እያልሽኝ? አዎ። ለምንድን ያልነገርሽኝ? ይሄንን ፈርቼ ነበረ ለዛች ርኩስ እንዳልነግራት ያልኩክ። ግን ምን ዋጋ አለው? ይሄው አነፍንፋ መጣች ያቺ ደደብ። ለነገሩ እኔ ለእናንተ አሻንጉሊት ከሆኑ ቆይቻለሁ። ብዙ ጊዜ በአንድ ጉዳይ አውርቼክ መፍትሄ አላገኘህም ነበር። አሁን ግን እኔ ራሴ መጥቻለሁ። ምን ልታደርግ ነው የመጣችሁ? እሳት ላስነሳ ነው የመጣሁት። ጠላቴን አቃጥዬ አመድ ላደርግ። መቃጠልም አለ። እኔ ራሴ በምን እንደምከላከል አውቃለሁ። በቃ እኔን ተይኝ። አብረህ ከተገኘ ትቃጠላለህ። ራስን አድን። ሰላም ነው ራሂል። ምን አገባሽ? ሪጅ ረፊ እንጂ። ለማንኛውም ያልኩህን አስብበት። ወይ እዚህ ወይ እዛ ምረጥ። ኦኬ? አቤት። እርግጠኛ ነኝ አልኩክ። በጣም በጥሩ ሁኔታ ልጎዳቸው ፈልጋለሁ። የራሂልን ሐኪም ታውቀዋለህ? ራሂል ታከመችበትን ነገር ማወቅ ፈልጌ ነበር። ስታውቅ አሳውቀኝ። ሰላሙን ዋናው ነገር ያለ ምንም ችግር መሄዷ ነው። እያለቀሰች እኮ ነው ሄደችው። አይታት የለም? አስበሽዋል? ፖሊስ ይዛ መታ ቢሆን የሚፈጠረውን ነገር። እዛው ሲጥ አድርጌ ነበር የምገላግላት። አሁን አንቺ ተረጋጊ። ተረጋግቻለሁ። እኔ የምልሽ እጅሽ እኮ የተንቀጠቀጠ ነው። ለሰራችሁ ስራ የእጇን እሰጣታለሁ። እሱን ደግሞ እንዳትጠራጠር። ምን እንዳደርግ ትፈልጊያለሽ? የኔ ፎቶዎች አሉ እንዴ? አዎ። ምን ነው? አዘጋጃችሁ። ምን አስበሽ ነው? ስታለቅስ ማየት። ይበልጣናልሻት ችግር ውስጥ እንድንገባ ነው። መጠንቀቅ እኮ አለብን። እሷ እጅ ላይ ምን እንዳለ እኮ አናውቅም። እሺ፣ እሷ ምንም አታመጣም፣ አትፍራው። እሺ፣ አሁን ስሜታዊ አትሁኚ፣ ለመረጋጋት ሞክሪ። ምን ማድረግ እንዳለብኝ እኔ ቁጭ ብዬ አስብና እነግርሻለሁ። እሺ፣ አምናለሁ። በቃ አሁን እሺ፣ ወደ ቤት ልሸኝሽ? አይ፣ እዚሁ ልሆንና አቤል ጋር እሄዳለሁ። እሺ፣ በቃ ምንም አይፈጠርም፣ አታስብ። እንደዚህ ከሆነ እኮ ብዙ ነገር ሊፈጠር ይችላል። አንተ አትናደድ። እነሱ የፈለጉትን ነገር ማድረግ ይችላሉ፣ የራሳቸው ጉዳይ። እንዴት ያለሽ? ቤተሰቦቼ እኮ ናቸው። አንተ ያዘዝካቸውን አያደርጉም። ምን ማድረግ ትችላለህ? አንድ ነገር ቢፈጠር ሀዘኑ ለኔ ነው። ታዲያ ምን ማድረግ ይቻላል? እና እጄን አጣጥፌ ልቀመጥ? ከሱ ውጭ አማራጭ የለ። አላደርገውም። ሲጫረሱማ ቆሜ አላይም። ወይ ከዚህ እንጥፋ። ምን እያልሽ ነው ያለሽው? ጨንቆኝ እኮ ነው። እኔ የማደርገውን አደርጋለሁ። አንቺ ታዩ። ሚስትህ እኮ ነኝ። መጨነቅ አይቀርም። እናቴ ናት።
ልተዋት ደግሞ አልችልም። ስለዚህ ምን ልታደርግ ነው? ማድረግ ያለብኝ አደርጋለሁ። ለኔም አስብልኝ እንጂ መሀል ሰፋሪ የሆነው እኛ ነን። አሁን ችግር ውስጥ ያለችው እናቴ ናት። የኔ እህትም ችግር ውስጥ ናት። ጎራ እየለየች ነው? አይደለም፣ እየረሳኸው ስለሆነ ላስታውስ ብዬ ነው። ምን ማለት ነው? አንተ ከእህትህ ጎን ነው ያለኸው። እናንተ ብዙ ናችሁ፣ እህቴ ግን ብቻዋን ናት። ስለዚህ ከቻልክ ለማስማማት እንሞክር። ካልሆነ እያስፈራራሽ ነው? አይደለም፣ እየነገርኩ ነው። በጣም ጥሩ። በጣም ጥሩ። እንዴ ራሄል፣ እንዴት ነሽ? አቤልስ? አቤል የለም፣ አልደወልሽለትም? ብደውልለት ጠይቅሽ ነበር እንዴ? አይ የለም፣ ወጣ ብሏል። ለማንኛውም የሚጠጣ ነገር አምጪልኝ። እሺ። የምርሽ ነው? ምን ነው? ውሃ ይዘሽልኝ የምጣሽ ምን ላደርገው ነው? የሚጠጣ አላልሽኝም እንዴ? ታዲያ ውሃ ነው የምታመጪው? ታዲያ ምን ላምጣ? ውስኪ ወይ ወይን ነው እንዴ? እነሱ ቤት ውስጥ ምን ይሰራሉ? መጠጥ ቤት እንጂ። እየቀለድሽ ነው ወይስ የምርሽ ነው? ምን አስቀለደኝ? የምሬን ነው። ቤት ውስጥ ውሃ ብቻ ነው የምትጠጡት? አዎ፣ አንዳንዴ ስፕራይት ወይም ደግሞ አምቧ ይመጣል። በዚህ ሁኔታማ ከእናንተ ጋር ማበድ ነው። ታዲያ ውሃ ይቅርብሽ። ወደዛው ስጅልኝ ባክሽ። እሺ። እኔ ቁጭ ስል መጠጣት ፈልጋለሁ። እና እንዴ ምን እናለው? ገዝተሽልኝ ነው? ምን ልግዛልሽ? የተገኘውን። ታዲያ ወይ ልግዛልሻ? ይሁንሽ። በቃ መጣው ይሽልሽ። ፍጠኝ። መጠበቅ የሚባል ነገር አልወድም። እሺ። ምን ድዙዝ ነች ያቺ እርኩስ። ቤት ነው የተወለዱት። በምን በኩል ስትማማቾች የሆኑት? እኔ ምልሽ ምን አይነት ወይን ነው የምትፈልጊው? ደስ ያለሽን አምጪ። ተጨማሪ የምትፈልጊው ነገር አለ እንዴ? የለም። በዚህ አይነትማ ከዚች ጋር እዚህ ቤት ውስጥ መድረቂ ነው። ምን ልታረግ መጣክ? የማላውቀውን ለማወቅ። እነሱን አምናሃል። እኔ ምንም ልልህ አልችልም። የሚያሳምን ነገር ስላቀረቡልኝ ነው። ለምሳሌ ምን? አባቴ ለአንቺ ላከውን የተማጽኖ ደብዳቤ። ታዲያ ደብዳቤው ለምን እኔ ጋር አልደረሰም? ተልኮልሽ ልትቀበይ ፈቃደኛ አልነበርሽም። ውሸት ነው። እኔ ምንም አይነት የተማጽኖ ደብዳቤ አልደረሰኝም። አባቴ መጥቶ አላወራሽም? አውርቶኛል። ታዲያ ለምን ይሻላልሽም? በልጅቷ ህይወት ቁማር እንድጫወት ነው እንዲፈለግከው? ምን ማለት ነው? አባትህ ያወራኝ የፈለግኩትን ያህል ገንዘብ ሰጥቶኝ ፋይሉ እንዳዘጋለት ሊያናግረኝ ነው የመጣው። ግራ እያጋባችሁኝ ነው። እኔ በእውነት ቀልድ አላውቅም። ብሞት ይሻለኛል። ይሄን ደግሞ ታውቃለህ። አውቃለሁ። አባትህ ልጅቷን ደፍሯታል። ማስረጃ ሲገኝበት ደግሞ እንዳይታሰር በሚል ገብቶ ራሱን አጠፋ። እውነታው ይሄ ነው። ምን ማለት እንዳለብኝ አላውቅም። የፈለግከውን በል። እውነታው ግን ይሄ ነው። ለምን አሁን በየሰበቡ ትጋጫላችሁ? እራሳቸው ነገር ፈለጉኝ፣ እኔ ደግሞ ራሴን መጠበቅ አለብኝ። መስማማት አትችሉም? አንተን ከመለሱልኝ ያደረጉኝን ሁሉንም እረሳላችኋለሁ። ምንድን ያደረጉሽ? ተው ይቅርብህ። ማወቅ እፈልጋለሁ። አንዳንድ ነገሮች እንደተቀመጡ ቢቀር ይሻላል። የማላውቀው ነገር በዝቶ እኮ ነው እየተሰቃየሁ ያለሁት። ከዚህ በኋላ ግን ምንም ከኔ የተደበቀ ነገር እንዲኖር አልፈልግም። የመስማት አቅሙ አለ? አዎ አለኝ። ወደ ውጪ ከመሄዴ በፊት ለወራቶች ጠፍቼ እንደነበር ታውቃለህ? አዎ እኔም እናቴም ስንፈልግሽ ነበር። አንተ እሺ ይሁን። እናትህ ለምን? ለእኔ ብላ ነው ስታፋልግኝ የነበረው። ትፈልግማ ኖሮ ታገኘኝ ነበር።
እንዴት? እሷ ናታ አሳፍነኝ ስታሰቃየኝ የነበረችው። እንዴት ሊሆን ይችላል? ከእናት ጋር ጠላት እንዳትሆን ብዬ ራሴን ወደ ውጭ ሀገር እንደሄድኩኝ እንድሰማ አደረግኩኝ። ግን ነገሩ ሌላ ነው። ምንድን ያደረገች? ሁሌ የመጣች እናት ታሰቃየኝ ነበር። ይባስ ብሎ እሷና እህትም ማስክ ባረጉ ወንዶች ቆሞ ቪዲዮ እያስቀረጹ ነው ያስደፈሩ። ማለት መደፈር እንዲህ ነው። በአንቺ ምክንያት ነው ባሌ ሞተው አለች። ይባስ ብሎ ይሄንን ስሜት ቀን በቀን እያሰብሽው እንድሞት ፈረደችብኝ። እሺ እንዴት አመለጥሽ? ደላሎቹን አናግራ በህገወጥ መንገድ ከዚህ ሀገር እንድወጣ አደረገች። ለማመን የሚከብድ ነገር እኮ ነው የነገርሽኝ ያለው። ለዚህ ነው ይቅር ያልኩት። አይ ጨርሽልኝ። ከዛማ እድል የቀናን የተወሰንን ገባን በሰላም። የእውነት አምላክ ረዳኝና እኔም ከገባው በኋላ ገንዘብ አሰባስቤ አቅሜን ሰብስቤ ወደ ሀገሬ ተመለስኩ። ከአይምሮዬ በላይ የሆነ ነገር ነው የነገርሽኝ። መስማት ስለፈለክ ነው የነገርኩህ። በጣም ይቅርታ። ይጎዳሃል ያልኩህ ለዚህ ነበር። ሁሉም ነገር ገደል ይግባ፣ የራሱ ጉዳይ ነው። ጠጣሉ አላልሽም እንዴ? ጠጥተሽ የምታውቂያት መስሎኝ። እንዴት ማለቴ መጠጥ የሚጠጣ ሰው ቶሎ አይሰክርም ብዬ ነው። አንቺ ደግሞ የት የምታውቂኝ ነው? ዘረልኩስ። ቅርታ አትሳደቢ። ብሰድብሽስ ምን ታመጫለሽ? ቆይ ምንም ሳላደርግሽ ለምንድን ነው እንደ ጠላት የምታይኝ? ልንገርሽ? አዎ ማወቅ እፈልጋለሁ። በጣም ጥሩ። እንግዲህ ስሚኛ። እሺ ሰማለሁ። በእህትሽ ምክንያት ነው የምጠላሽ። ምን ብታረግ ነው ቆይ እንደዚህ የጠላችኋት? አባቴን ያሳጣችኝ። ምን ማለት ደግሞ ይሄ? የአባቴ ገዳይ እሷ ናት። ራሳቸውን አይደል እንዲያጠፉት? ምክንያቷማ ያንቺ እርኩስ እህትሽ ናታ። ምን አድርገው? አባቴን ምንም በማያውቀው ነገር ፍርድ ቤት ደፍሯል ብላ ቆመችው። ክሱን እንድትተው ጠየቅናት፣ አስጠየቅናት፣ ግን እሷ አሻፈረኛለች። አባቴን በውሸት ምስክሮች አድርጋ በሰው ሁሉ ፊት አንገቱን አስደፋችው። ይህንን መቋቋም ያቃተው አባቴ ራሱን አጠፋ። ይሄ ሁሉ ነገር ደግሞ የሆነው በእሷ ምክንያት ነው። ይሄንን እኔ አላውቅም። ለአቢልና ለቀጣይ ህይወቷ እንኳን አላሰበችም። ደረቅ እንደሆነች አውቃለሁ። እኔ የምልሽ ፍቅሯን ህይወቷን ከምታጣ እርቅ አይሻላትም ነበር? የምን ፍቅር ነው? አባይ ድል አድርጎ ደግሶ ሊድራቸው እያዘራ ነበር። ማንን? አቤልና ያቺ እርኩስ እህትሽ ነው። አቤል በጣም ነበር የሚፋቀሩት። አሁንም ፍቅራቸው ይወጣላቸው አይመስለኝም። የምሰማው ነገር እውነት ነው? እውነት አንተና እህቴ ፍቅረኛሞች ነበራችሁ? ያቺ የምታለቅስላት የኔ እህት ነች? ቤቲ ነች? ንገረኝ፣ ምንድን ነው የምሰማው? አመንሽም አላመንሽም የጠላት እህት ነሽ። በቃ ከዚህ በላይ መስማት አልችልም። ይበቃኛል። ገልቱ፣ ማንም ከኔ ቅጣት አያመልጥም። አብረን አመድ እንሆናታለን እንጂ። አባት ልጅቷን ደፍሯታል። ማስረጃ ሲገኝበት ደግሞ እንዳይታሰር በሚል ገብቶ ራሱን አጠፋ። እውነታው ይሄ ነው። ሁሌ የመጣች እናት ታሰቃየኝ ነበር። ይባስ ብሎ እሷና እህትም ማስክ ባረጉ ወንዶች ቆሞ ቪዲዮ እያስቀረጹ ነው ያስደፈሩ። አቤልና ያቺ እርኩስ እህትሽ ነው። መደፈር እንዲህ ነው።
በአንቺ ምክንያት ነው ባሌ ሞተው አለች። ይባስ ብላ ይሄንን ስሜት ቀን በቀን እያሰብሽው እንድሞት ፈረደችብኝ። እውነት አንተና እህቴ ፍቅረኛሞች ነበራችሁ? ያቺ የምታለቅስላት የኔ እህት ነች፣ ቤቲ ነች? ንገረኝ፣ ምንድን ነው የምሰማው? ደላሎቹን አናግራ በህገ ወጥ መንገድ ከዚህ ሀገር እንድወጣ አደረገች። በቃ ተወኝ። ማንም እንዲያወራኝ አልፈልግም። ምንም እንዳትኝ የጠየኩሽን ብቻ መልሽልኝ። ምን ሆነሽ ነው ዘዴ? አቤል ፍቅረኛሽ ነበር? ምንም አልፈልግም። ነበር ወይስ አልነበረም? መልስ ብቻ። አዎ ነበር። ምን ታዲያ ለምንድን ነው ያልነገርሽኝ? እንዴ አይነት ነገር እንዴት ነው በዚህ ሁኔታ ልነግርሽ የምችለው? በቀጥታ ፍቅረኛዬ ነበር ብለሽ ነዋ። ያኔ እኔና አንቺ ስለ እንደዚህ አይነት ነገር ብዙም አናወራም ነበር። አንቺ የፈለግሽውን ነገር ታደርጊያለሽ እንጂ አታወሪም። አብረን አላደግንም። አባታችን ላይ አይቶ ነው ያሳደገን። ከፍ ስንል የተገናኘ ነው። እንዴት ስለ እንደዚህ አይነት ነገር ልናወራ እንችላለን? እኔም ዝምተኛ ነበርኩ። ነገሮችን እንዳናወራ አደረገን። የሆነ ሰሞን ድንገት ጠፍተሽ ወደ ውጪ ሄድሽ። ደግሞ ድንገት ተነስተሽ ደግሞ መጣሽ። ሁሉን ነገር ድንገት ነው የምታደርጊው። በጊዜው ታምሜ ነበር ብለሽ ለፊው። ስትመጪ ለምንድን ነው ያልነገርሽኝ? አብራችሁ እየኖራችሁ እንዴት ብዬ ልንገርሽ? በዛ ላይ እሱም ትንሽ እንድታገሰውና ራሱ እንደሚነግርሽ ነግሮኝ ነበር። ተጫወታችሁብኝ። አሁን ማን ነገረሽ? እህቱ ያቺ እርጉዝ ጠጥታ ሁሉን ነገር ነገረችኝ። ከዚህ በኋላ አልጨነቅም። እንዴት እንደምነግርሽ በጣም ስጨናነቅ ነበር። አሁንም ድረስ ታፈቅሪዋለሽ? አሁንማ ያንቺ ባል ነው። ንገሪኝ፣ ታፈቅሪዋለሽ ወይ? ሁለት አይነት ስሜት ውስጥ ነኝ። ማለት ሳገኘው ደስ ይለኛል። ቤተሰቦቹ ደግሞ እንደሚጠሉኝ ሳስብ አሁንም እናደዳለሁ። አሁንም ጠላታቸው ነኝ። እኔንም እንደ ጠላት ነው የሚያዩኝ? ምን እያሰብሽ ነው? አሁን ምንም ማሰብ አልፈልግም። እና እረፍት ላርግና ስረጋጋ አስብበታለሁ። ልሸኝሻ ታዲያ? እዚህ ማረፍ ነው ፈልገው። አይቻልም እንዴ? አረ እስከፈለግሽበት ጊዜ ድረስ ማረፍ ትችላለሽ። እሺ። ግን ሌላ ሰው ነው እየመሰልሽኝ ያለሽ። እሱን ሌላ ቀን እናወራለን። እሺ ግቢና እረፍት አድርጊ በቃ። ምን ነው አጣርፈሽ ጠራሽ? የአቤል ስልክ አይሰራም። ወይ ዘግቶት ነው የሚሆነው? ተናዶ እኮ ነው የወጣው ከቤት። እና ምን ይፈጠራል ብለሽ ነው? እኔ እንጃ የሆነ ደስ የማይል ስሜት የተሰማኝ ነው። እባክሽ ተይው። ወይ የሆነ መጠጥ ቤት ተቀምጦ ይሆናል። እንደዚህ አይነት ልምድ አለበት እንዴ? ይኸው ምን ያደርጋል፣ ሲናደድ እንደዛ ሊያደርግ ይችላል ብዬ ስላሰብኩ ነው። የት እንደሆነና ደህንነቱን ማወቅ እፈልጋለሁ። እሺ ችግር የለውም፣ ልጆች ልካለሁ። በጣም እየመሸ እኮ ነው፣ መምጣት ነበረበት። ኧረ አትጨነቂ፣ ምንም አይሆንም። አረጋግጥልኝና አርፋለሁ። ትንሽ እንየውና ካልመጣ እንፈልገዋለን። ዝም ብለህ ልጆቹን ጠይቅ እስቲ። አልሰማኝም እንዴ? ጨንቆኛል ያልኩ እኮ ነው። እሺ እደውላለሁ፣ ተረጋጊ። ፍጠን። ስማ ጩቤው፣ አቤልን አይታችሁታል እንዴ? መቼ? ከዛ በኋላስ? እስቲ ሌሎቹን አውራቸውና ንገረኝ። እና ደግሞ ፈልጉት፣ ጠፍቷል። እሺ እንደፈራሁት ነው አይደል? ቀን ላይ ቤት ነበረ።
ከዛ በኋላ ትንሽ ተናዶ ስለነበር ሲከታተሉ ነበረ። ቤት መጣ። ከቤት በኋላ ደግሞ ጥሎት እሱ ወደ ስራ ሄዶ ነበር። ምናልባት ድጋሚ እዛች ጋር ሄዱ ይሆናል። ጩቤ እዛ ነው፣ ግን ቢኖር ይነግረን ነበር። ብቻ ሰላም ይሁን። በቃ ጸዲ ነግሯት ከሆነ እንጠይቃታለን። አልነገራትም። እሷም ሄዳለች። የት አላውቅም፣ ግን እንዳይመልሳት። ከባድ ነገር ነው ማለት ነው የተፈጠረው። አላመንከኝም እንጂ ያው። ስለዚህ ይፈለግ። በቃ አዲስ ነገር ካለ አሳውቅሻለሁ። እሺ፣ ቶሎ ቶሎ ደውልልኝ። አሁን ሄደሽ ማውራት አለባችሁ። አልሄድም። ለምን? የማይፈልገኝ ሰው ጋር መሄድ አልፈልግም። ታይ እንደዚህ አትበይ እንጂ ጸዲ። አታዩም እንዴ? አንዴ እንኳን አልደወለም። ቢፈልገኝ ኖሮ ስልኬን ባጨናነቀው ነበር። ስለዚህ አልሄድም። በጣም ኃይለኛ ሆነሻል ማለት ነው። ያንቺን ያህል ባይሆንም የኔም እንደዚህ ነው መጥቶ ይባሰብኝ። ለካ ወደሽ አይደለም ኃይለኛ የሆንሽው። አሁን ተረዳሽኝ ማለት ነው? አዎ ገብቶሻል ስሜቴ። እሺ አንቺ እዚህ ሁኚ፣ እኔ ወጣ ብዬ እመጣለሁ። የት ልትሄጂ ነው? ስራ ቦታ ነዋ። አንዳንድ ጉዳዮችም አሉብኝ። ጨርሰን ትሄጃለሽ? በቃ ልሂድ። አንዳንዴም ጋባዥ ይኖራል ስራ ቦታ። እዚህ ጠግበሽ ቦታ እንዳታጭ ብዬ ነው። አዎ ከጠገብኩ የታደርገዋለሁ ካልሽሽ። በቃ ልሂድ። የሰማሽው ምንም ነገር ካለ ግን ንገሪኝ እሺ? እሺ እነግርሻለሁ። አትዋሽኝም አይደል? አዎ ማይልኝ። በእናታችንም እላለሁ። እሺ መልካም ቀን ይሁንልሽ። ራስሽን ጠብቂ። እሺ ጠብቃለሁ። ቻው። እንዴት ምንም አይኖርም? የት ገባ? አላቅም። አዳሩን ሙሉ ፈለግ ነው እንዴ? ሰው እኮ ነው፣ ትንኝ አይደለም። ግራ ገባኝ እኮ። ወይ ሆን ብሎ ተደብቆ እንዳይሆን። ቆይ ያቺ እርኩስ ጋር የለም? እሱ የለም። ጸዲ ግን እዛ ነች። እየተዘጋጁልን ይሆናላ። ይዘጋጁ፣ ምን ያመጣሉ? ወንድሜ ሰላም ይሁን እንጂ ሌላው ችግር የለም። ወይ ዘመዶቻችሁ ጋር ሄዶ እንዴ? ሄዶ ጠይቋቸው። የማያውቀውን ምን ብሎ ነው የሚሄደው? አይ ምናልባት ብዬ ነው። ማንም ጋር አይሄድም፣ እርግጠኛ ነኝ። እና የት ሄዶ ነው? ምናልባት የምታውቂው የሚወደው ቦታ የለም? የለም። ኧረ እንዴ የት ሄዶ ነው ታዲያ? እንዴ አይን ጠይቅኛል እንዴ? ሂድና ፈልገው። እሺ አጎቴ እነግረውና እንመጣለን። ችግር የለውም። እሺ ሰላም ዋሉ። የት ገብተህ ነው ግን አቤል? አውርቻት መጣሁ። እሷ ጋር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። በምን እርግጠኛ ሆንክ? እሷን አምነህ ነው የተመለስከው? ጠፋ ስላት የደነገጠችውን ድንጋጤ በምንም ሁኔታ ልታስመስል አትችልም። እርግጠኛ ነኝ። አይመስለኝም። ሲቀጥል ምን አገኛለሁ ብላ ተደብቋለች። በስነ ስርዓት እንዳላስብ። እስከ መቼ ተደብቋለች? እሷን ጠይቃት። እኔ ምን እንደምትለኝ። እሷ ጋር የለም፣ እርግጠኛ ነኝ። የሆነ ነገር ፈልግና አግኘው።
እሺ ሁሉም ዘመዶቻችን ጋር እኮ ደውያለሁ፣ ግን የለም። ለፖሊሶቹ ግን ማሳወቅ አለብኝ። ማድረግ ያለብህን ነገር ሁሉ አድርግ፣ ብቻ አግኘው። እሺ ራሴ ሊፈነዳ ነው። የሆነ መጠጥ ፈልጋለሁ። ይህን ነገር ግን በጣም እያበዛሽው ነው። አይመለከትህም። ለአንቺም እኮ ጥሩ አይደለም። ዶክተሩም እኮ ነግሮሻል። የሚያረጋጋኝ እሱ ነው። የሚያሳምምሽም እኮ ምናልባት እሱ ይሆናል። ምክሩን ተውና የሚጠጣ ነገር አምጣልኝ። እሺ ዶክተሩ ጋር እንሂድ። ያዘዝኩህን ሄድ አምጣልኝ። ሌላውን ተው፣ እያዘዝኩ ነው። ግድ የለሽም፣ እመኝኝና እንሂድ። የምልህን አትሰማም እንዴ? የሚጠጣ ነገር አምጣልኝ ያልኩህ እኮ ነው። እሺ በቃ ተረጋጊ፣ ያመጣለሁ። ከዚህ በኋላ የማይመለከትህን ነገር ስታወራ እንዳልሰማ። ታዛዥ ነኝ። ያዘዝኩን እያንዳንዱ ነገር ምንም ሳታቅማማ ታደርገዋለህ። እሺ ይቅርታ በጣም። ድጋሚ ልታናደኝ እንዳሞክር። መጥፎ ነገር ሊፈጠር ይችላል። የሚጸጽተኝን ነገር እንዳደረግብህ እንዳታደርግ። እሺ ረጅም ዓመት እዚህ ቆይተሃል። እንደ ሰራተኛ ሳይሆን እንደ ወንድሜ ነው ማየህ። ስለዚህ ሀሳቤን እንድቀይር እንዳታደርገኝ። ያልሽኝን አደርጋለሁ። አሁን ተረጋግቻለሁ። መጠጣውን ነገር አምጣልኝ። ወንድሜንም አግኝልኝ። ሌላ የምፈልገውን ምንም ነገር የለም። አታስቢ፣ እረዳሻለሁ። አመሰግናለሁ። ሌላ የምትፈልጊው ነገር አለ? የለም። በቃ ተረጋጊ። ያልሽ ሁሉ ይሆናል። ተስፋ አደርጋለሁ። ምን ሆነ የጠፋው? በእናትሽ እኔ እንጃ። መጥፎ ነገር አድርጎ እንደማይሆን ተስፋ አለኝ። የሴጣን ጆሮ ይደፈን። አሜን። ይሁን ነገር ከሆነ ግን ራሴን መቼም ይቅር አልለውም። አንቺ ደግሞ ምንድን ነው የምትይው? ተናዶ ነው የሚሆነው። ከአንቺ ጋር ምን ያገናኘዋል? ብቻ በሰላም በሆነ። ሄሎ፣ አቤት። አዎ ነኝ። ምንድን ነው? ምን ተፈጥሮ ነው? ምን